የህይወት ትርጉም ማጣት። ሀብታም ወይም ድሃ፣ ስኬታማ ሳይል ማንኛውም ሰው ሊያጣ ይችላል። መሰረታዊ ፍላጎቱን ያላሟላ ሰው። ይህ ሰው ትርጉም የሚያጣው በተስፋ መቁረጥ ምክንያት ነው። በየቀኑ ለምግብ፣ ለቤት፣ ለልሁና በሚደረጉ ትግል ውስጥ ሲቆይ የሰው ልጅ መኖር ትርጉሙ ይሄ ነው መከራ ብቻ የሚል ጥያቄ ይፈጥርበታል። ህልሙን ማሳካት አለመቻሉ ዋጋ እንደሌለው እንዲሰማው ያደርጋል። ነገ የተሻለ ይሆናል የሚል ተስፋ ሲጠፋ ህይወት እንደ ከባድ ሸክም ትታያለች። ስኬታማና ሀብታም የሚባል ሰው ይህ ሰው ትርጉም የሚያጣው በመሰላቸት እና ግብ በማጣት ምክንያት ነው። የፈለገውን ነገር ሁሉ ማግኘት ሲችል ከዚህ በኋላስ ምን ይቀራል የሚል ባዶነት ይመጣል። ቁሳዊ ነገሮች ደስታ የሚሰጡ ለተወሰነ ጊዜ ብቻ ነው። ሁሉም ነገር ሲሟላ አእምሮ የሚጠይቀው ጥልቅ መንፈሳዊ ወይም ፍልስፍና ትርጉም በገንዘብ ሊገዛ አይችልም። ብዙ ሀብታሞች የህልውና መሰላቸት ይሰቃያሉ። የሚታገሉት አዲስ ነገር ሲያጡ ህይወት ጣዕሟን ታጣለች። ሰው አዲስ ስኬት ወይም ሀብት ሊያገኝ ደስ ይለዋል። ነገር ግን ብዙ ሳይቆይ አእምሮ ከዚህ ሁኔታ ጋር ይላመዳል። ከዚያም የበለጠ ደስታ ለማግኘት ተጨማሪ ይፈልጋል። ይህ ማለቂያ የሌለው ሩጫ ሰውን ያደክማል። ቪክተር ፍራንክስ ማንስ ሰርች ፎር ሚኒንግ በሚል መጽሐፍ እንዲህ ይላል። የሰው ልጅ ዋነኛ ተነሳሽነት ደስታን መፈለግ ሳይሆን ትርጉም መፈለግ ነው። ትርጉም የሚገኘው በሶስት መንገዶች ነው ይላል። በስራ፣ በትስስር፣ በመከራ። በማንኛውም መከራ ውስጥ የምናሳየው ጽናት። ሀብታም ከራሱ በላይ ለሆነ ዓላማ መኖር ሲያቆም ድሃው የተሻለ ቀን ይመጣል ብሎ ማመኑን ሲተው ህይወት ትርጉም ታጣለች። ትርጉም የሚያጣው ካለ ሀብት ሳይሆን ለህይወት ከምንሰጠው ምላሽ ነው። አንድ ሰው በህይወቱ ያለው ትርጉም ሲጠፋበት፣ ባዶነት ሲሰማው ያን ባዶነት ለመሙላት ማንኛውም ጥሩም ይሁን መጥፎ አነቃቂ ነገር ይፈልጋል። ከመጠን በላይ ሀብትም ሆነ ከፍተኛ ድህነት ለስነ ምግባርና ለሰብአዊነት ትልቅ ፈተናዎች ናቸው። ሁለቱም ተኝቶ ያለው የክፋት እሳት አመዱን ቆስቁሰው እንዲቀጣጠል የሚያደርጉበት መንገድ አላቸው። ድህነት የሰውን ልጅ ወደ እንስሳዊ የመኖር ተጋድሎ ያወርደዋል። አንድ ሰው ለራሱ ወይም ለልጆቹ የሚበላው ሲያጣ ስነ ምግባር እንደ ቅንጦት ይታየዋል። ድህነት በውስጡ ያለውን የክፋት እሳት በተስፋ መቁረጥ አማካኝነት ይቆሰቁሰዋል። ሰውየው ህልውናውን ለማቆየት ሲል ብቻ ሌላውን ለመጉዳት ወይም ህግ ለመጣስ ይገደዳል። ሀብትም ደግሞ የሰውን ልጅ ወደ አምላክነት ስሜት ከፍ ያደርገዋል። ብዙ ገንዘብ ሲኖር ለኔ የማይቻል ነገር የለም እና ማንም ሊጠይቀኝ አይችልም የሚል ስሜት ይፈጥራል። ሀብታም ትዕቢትን መናቅ ይወልዳል። ሌሎች ሰዎች እንደ ሰው ሳይሆኑ እንደ መገልገያ ቁሳቁስ ይታዩታል። ሀብታም በውስጡ ያለው የክፋት እሳት አማካኝነት ይቆሰቁሰዋል። ሰውየው አሰልቺ የሆነውን የሀብቱም ህይወቱን ለማድመቅ ሲል ብቻ ሌሎችን የሚያሰቃይ ወይም ስነ ምግባር የሌላቸው ድርጊቶችን በድፍረት ይፈጽማል። ብዙ የጥንት ፈላስፋዎች እንደ አርስቶትል ያሉ መካከለኛ መንገድ ለስነ ምግባር ተመራጭ ነው ይላሉ። በላይ እጥረት ሌብነትና ለነውር ይገፋፋል። ከመጠን በላይ ትርፍ ደግሞ ለትዕቢት፣ ለግፍ ይዳርጋል። ሁለቱም ጫፎች ሀብትና ድህነት የሚያመሳስላቸው አንድ ነገር አለ። የግል ምቾትና ፍላጎትን ከሰብአዊነት በላይ ማድረግ
ድሃው በችግር ብዛት ሰብአዊነትን ይረሳል። ሀብታም በጥጋቡ ብዛት ሰብአዊነትን ይንቃል። ድህነት ሰውን ሌባ ሊያደርገው ይችላል። ሀብት ግን ሰውን አውሬ ሊያደርገው ይችላል። ሰው በተፈጥሮ ትርጉም የሚሰጠው ነገር ይፈልጋል። ያ ካልተሳካ ግን መስማትን ይፈልጋል። ለሀብታሙ ለስኬታማው ሁሉም ነገር ስላለው ተራ ደስታ ሰልችቶታል። አሁን ትርጉም የሚያገኘው በጥፋት ውስጥ ነው። ሕግን መጣስ፣ በሌሎች ላይ ስቃይ ማድረስ ወይም ከሰውነት ተራ የወጡ ድርጊቶችን መፈጸም እኔ ልዩ ነኝ ወይም ከሁሉ በላይ ነኝ የሚል የተዛባ የትርጉም ስሜት ይሰጠዋል። ይህ ጭካኔ ለሱ መሰላቸት መከላከያ ነው። ለድሃው ተስፋ ለቆረጠው ህይወት ምንም ትርጉም ካልሰጠችውና ማህበረሰቡን እንደ ሰው ካልቆጠረው እሱም ለባህልና ለስነ ምግባር ያለውን ክብር ይጠፋል። ማህበረሰቡ ካልራራለት እኔ ለምን እራራለሁ በሚል ስሜት ጭካኔን እንደ አጸፋ ይወስዳል። በጭካኔ ውስጥ ኃይል እንዳለው ይሰማል። በሁለቱም ሁኔታዎች ውስጥ እርቃንነት እንስሳዊ ባህሪ ነው። ሰው ሰራሽ የሆኑት የርህራሄና የሞራል ህጎች ሲቀደዱ በውስጡ ያለው አውሬነት ብቅ ይላል። ፍልስፍናው የእሴቶች አልባነት ሲመጣ ሰው ወደ ምን ሊቀየር እንደሚችል አስቀድሞ አስፈሪ ማስጠንቀቂያ ሰጥቶ ነበር። የሰው ልጅ ምንም የሚያምነው ትልቅ ዓላማ ከሌለው የራሱን ደስታ ለማርካት ሲል ብቻ ሌሎችን ስቃይ ግድ የማይሰማው የመጨረሻው ሰው ይሆናል። ባጭሩ አንድ ሰው ሀብታም ይሆናል። ድሃ በውስጡ ህሊና የተባለውን ኮምፓስ ካጣ በህይወቱ ያለው ትርጉም በቁሳዊ ነገር ወይም በስሜት ላይ ብቻ የተመሰረተ ከሆነ ወደ እንስሳዊ ጭካኔ የመውረዱ እድል እኩል ነው። ጭካኔው ለሁለቱም ባዶነት መሸፈኛ ጭንብል ነው። ሀብታም ሆነ ድሃ ክፉ አይደሉም፣ ነገር ግን በውስጣቸው ያለው ድብቅ ማንነት አውጥተው የሚያሳዩ መስታወቶች ናቸው። ሀብትም ሆነ ድሃ የክፋት አመዱን ሲቆሰቁሱት እሳቱ እንዲፋፋም መፍቀድ ወይም ማጥፋት የሰውየው የውስጥ ጥንካሬና የህሊና ጉዳይ ነው። ይህ የሚያሳየው የሰው ልጅ ትልቅ ሀብት ገንዘብ ሳይሆን በየትኛውም ሁኔታ ውስጥ ቢሆን ሰብአዊነቱ ጠብቆ የሚያቆይበት ውስጣዊ ስነ ምግባር መሆን ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁን አጋሩ።